ደህና ዋላችሁ እዚህ ቤት? ደህና እግዚአብሔር ይመስገን። ደህና ነው ጋሽ? ደህና ቁጭ በሉ። አይ እኛ ቁጭ አንልም። ምን ፈልጋችሁ መጣችሁ? እኛማ የፈለግነው ልጃችሁን ለልጃችሁ ልንል ነው። ልጃችሁን ለልጃችን? አዎ ልጃችሁን ለልጃችሁ። አሁን አንተ አንድ ፍሬ ልጅ እዚህ ወሮ በላህላ። ውሸታችሁን ነው? ኧረ እኛ እውነታችንን ነው። አክብረን መቋሚያ ዘግዝቀን መተን እንዴት ነው ነገሩ? አሁን እናንተ እንደው ጺም እንኳን የሌላችሁ። አይ ጺም እኮ በረሃ ነው። ልክ እንደርሶ በረሃ ነው። እኛ ከላይ ሲያው ትንሽ እየተዛደብክ ነው። እሺ ለመሆኑ ልጁ ምን አለው? ልጁማ በስሙ አንድ ጋሪ አለው። አንድ ጋሪ? አዎ። አንተየው ተናገር ደግሞ ምን አለው? አንተየው አሽ ይሆናል። አይ እውነቴን ነው። ምን ዋሻለው? አንተ ስትታይ ራሱ ምንም የጎመን መሬት አለው ባይሆን የጎመን መሬት አለው ተጓሩ። የጎመን መሬት? አዎ ተጓሩ አለው። እኔ ልጄን ታጥኖ ለመጣ ነው የምሰጠው። አሁን እንደው ገላውን ታጥቧል ነግረናል። ገላን ታጠብና ወራ እኛ ቤት እንደሌለም ወራ ነው ያጠነው። እኔ ልጄን የሚያገባ እኔ የምፈልገው 5 መኪና ያለው እሰይ የራሱ ድርጅት ያለው የራሱ 3 ቤት ያለው ነው እኔ የምፈልገው። አሁን እናንተ አንድ ጋሪ ምን እንዲሰራልኝ ነው? ኧረ ያብይም ልጅ እንደዚህ አልተዳረችም። ኦሆይ 5 መኪና ከየት ይመጣል በዚህ ኑሮ ድነ ቅማላ ሙላ ጠፋ ምራ ምን ጠፋው? ባያገባት ቢቀርስ ቆሞ ይቀር። ያ ሁሉ ሀብት ቢኖረው እኔ ሴት ሆነ ነበር።